እንድትቀመጡ በአክብሮት እጠይቃለሁ። ከዚህ በመቀጠል መድረኩን ለሁለቱ አፈ ጉባኤዎች አስተላልፋለሁ። አመሰግናለሁ። እንደምን አደራችሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛው የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ዘመን አንደኛ ልዩ ስብሰባ ነው። በሁለቱ ምክር ቤቶች የጋራ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 የጋራ ስብሰባ ደንብ ቁጥር 2/2002 አንቀጽ 24 ንዑስ አንቀጽ 5 መሰረት በሁለቱ ምክር ቤቶች ጽህፈት ቤት ምልዓተ ጉባኤ መሟላቱ ተረጋግጧል። ለዛሬው ዕለት የተያዘው አጀንዳ የህንድ ጠቅላይ ሚኒስትር ክቡር ነሬንድራ ሞዲ ለሁለቱ ምክር ቤቶች የጋራ ስብሰባ የሚያደርጉትን ንግግር ማዳመጥ ነው። ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር የህንድ ሪፐብሊክ ጠቅላይ ሚኒስትር ነሬንድራ ሞዲ፣ የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ የተከበራችሁ የፌዴሬሽን ምክር ቤት አባላት እንኳን በሰላም መጣችሁ።